ሰዎች መልካም ነገር ሲደረግላቸው እግዚአብሔር እንዳደረገላቸው ነው የሚያወሩት። ግን ነገር ግን ክፉ ነገር ሲደርስባቸው ቢዝነሳቸው ወይ ስራቸው ሲጎዳባቸው እና የሆነ ነገር ክፉ ነገር ከደረሰባቸው ሰይጣን እንዳደረገው ነው የሚያወሩት። ይህ ስህተት ነው። ማን ነው እውር የሚያደርገው? እግዚአብሔር ነው። ማን ነው ሰው እንዲናገር እንዲያይም የሚያደርገው? እግዚአብሔር ነው። ዲዳም የሚያደርገው እግዚአብሔር ነው። በአንድ ወቅት ለኔም አይኔ ታውሮ አፌም ደግሞ ማውራት ተስኖኝ ነበር። ልሳኔ ተዘግቶ ማለት ነው። ሚስዮናውያን ብስራትና ወንጌላዊ እንትና ዳግም አንድ ላይ መጥቶ ሲጸልዩልኝ ነው እና የእግዚአብሔርን ቃል ሲያካፍሉኝ ነው አይኔ የተገለጠው ማውራትም የጀመረው። ለዛ ነገር እግዚአብሔር ይመስገን። እና በቃ ይሄ አይሆንም፣ መጨረሻ ነው። በሰዎች በጠላቶቻችሁ የተባላችሁትን ነገር ወደ እግዚአብሔር ስታመጡት አንድ ብቻ ሳይሆን ብዙ መንገዶች አሉ። አንድ ጊዜ የእስራኤል ንጉስ የይሁዳ ንጉስና 3 ነገስታት ሆነው ሌላ ግብር አልገብርም ያለውን ንጉስ ለመውጋት ወጡ እና ውሃ አልነበረባቸውም። ከብቶቻቸው እንትና ሰራዊቱ ውሃ አልነበራቸውምና በቃ በዚህ ንጉስ አሳልፎ እግዚአብሔር ሰጥቶናል፣ መጨረሻችን ነው አለ የእስራኤል ንጉስ። ሁለት የተከፋፈለ ልብ ነው የምናየው። የእስራኤል ንጉስ እንደዛ አለ። የይሁዳ ንጉስ ግን እስቲ ነገሩን ወደ እግዚአብሔር ሰው እንውሰዳል። ወደ እግዚአብሔር ሰው ሲያወስዱ ሌላ መንገድ አለ እና የለም መንገድ ይሄ ማክተሚያ ማብቂያ ነው፣ በቃ መጨረሻ መሞቻዬ ነው ያላችሁትን ነገር ወደ እግዚአብሔር ፊት ስታመጡት፣ ወደ እግዚአብሔር ሰው ስታቀርቡት ሌላ መንገድ ብዙ መንገዶች አሉ። እናም አመሰግናለሁ።